ይህ የምስራች ሚዲያ ነው። የምስራች ሚዲያ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ፣ ሃይማኖታዊና መሰል ጸጾችን የምንወያይበት ሚዲያ ነው። ምስራች ሚዲያ ለማንም ያልወገነ ከማንም ጋር ጥላቻ የሌለው የጋራ ጸጾቻችንን በጋራ በማየት የምንወያይበት ገለልተኛ ሚዲያ ነው። ላይክ፣ ሰብስክራይብ እና የዶል ምልክቷን መንካት አይርሱ። የተማረ ሆኖ እውነቱን የማይገልጽ፣ ባለጸጋ ሆኖ ገንዘቡን የማይሰጥ፣ ደሃ ሆኖ መስራት የማይሸባ ልቡ፣ ሦስቱም ፍሬ ቢሶች ለምንም አይረቡ። ከበደ ሚካኤል። ይህችን ቀን አየን፣ ፈጣሪ የተመሰገነ ይሁን። እስኪ ወደ ዛሬው ርዕሴ እንሂድ። እያንዳንዳችን እምነት ወይንም ሃይማኖት አለን። ለምንድን ነው ሃይማኖት ይኖረን? ይህንን አስበነው እናውቃለን? ምክንያቱን በትክክል ከተረዳን እና ከመልሱን ከመለስን በኋላ ደግሞ እውነት አሁን ባልነው መንገድ ነው ሃይማኖታችንን ወይም እምነታችንን የያዝነው ብለን አስበንስ እናውቃለን? እኔን ጨምሮ ብዙዎቻችን አናውቅም። እኔም ይህንን ጥያቄ ለምንድን ነው ሃይማኖት እንዲኖረኝ የሆነው የሚለውን ጥያቄ ሳነሳ ነው መልሱን ፍለጋ ወደ መሄድ የሄድኩትና መልሱንም ለመፈለግ ጥረት እያደረኩ ያለሁት። ይህም ዝግጅት እናንተም መልሱን እንድታፋልጉኝ ነው። እኔ እንደመሰለኝ ሃይማኖት እንዲኖረን የሆነው መቼም የሚታይና የሚዳሰስ የሚጨበጥን ነገር መካድ አስቸጋሪ ነው። በእርግጥ ስለዛ ስለሚታይ ስለሚጨበጥ ስለሚዳሰሰው ነገር ሁላችንም ተመሳሳይ ግንዛቤ፣ ተመሳሳይ መረዳት፣ ተመሳሳይ ትንታኔ፣ ተመሳሳይ ምክንያት ላይኖረን ይችላል። ምክንያቱም እያንዳንዳችን ያለን የእውቀት ደረጃም የግንዛቤ ደረጃም የመረዳትና ነገሮችን የመተንተን አቅማችን የተለያየ በመሆኑም ነገር ግን በጋራ ለሁላችንም በተለያየ እውቀት ደረጃ ላይ ብንሆንም ሁላችንም በማያጋጭ መልኩ ሁላችንም አንድ ተመሳሳይ ግንዛቤ የምንይዝበት ምክንያት ያለ ይመስለኛል። ስለዚህ ለምሳሌ ምድራችን ተፈጥራለች። ምድራችን ብቻ ሳይሆን በዙሪያ ያሉት ፍጥረታትን ተፈጥረው እያየናቸው ነው። እነዚህ ፍጥረታት የራሳቸው ሕግና ስርዓት ያላቸው፣ ይህ ሕግና ስርዓታቸው ቢያንስ እኛ በሕይወት ዘመን በቆየንበት ጊዜ ያልተፋለሰም፣ ፀሐይ ጠዋት ትወጣለች፣ ማታ ትገባለች። ወጥታ እስከ መግባት ድረስ ብዙዎቻችን ልክ 12 ሰዓት የሚፈጅባት ይምሰለን እንጂ አይደለም። ግን ወደ ተቀራራቢ ከ12 ሰዓት በላይና በታች በሆነ እርዝማኔ ውስጥ ፀሐይ ስትገባና ስትወጣ እንመለከታለን። ይህንን ከ12 በላይ ልል የቻልኩበት ምክንያትም እስከ ዛሬ አሁንም ጠይቀን ወይም አስተውለን ለማናቅና ሁልጊዜ ፀሐይ 12 ሰዓት በርታ 12 ሰዓት የምትጨልም መስሎ ለሚታየን ሰዎች አንዳንድ የሚባል ብሂል አለ። ለምሳሌ የገና ሰሞን ወይንም ደግሞ ከህዳር በኋላ ታኅሳስ፣ ጥርና እንደዛ አካባቢ ላይ ጠዋት ምሽት ቶሎ ይመሻል። አንዳንድ ጊዜ ደግሞ በጠዋት ይነጋል። እነዚህ ነገሮችን ያዩ ሰዎች የገና ጀንበር ቶሎ ይመሻል ብለው ሰይመውታል፣ ለይተውታል ማለት ነው። ይህንን ተፈጥሮ መረዳት መገንዘብና ማስተዋል የቻሉ ሰዎች ናቸው ይህንን ያሉት። ልክ እንደነዚህ ሰዎች ሌሎችንም ነገሮች ስንመለከታቸው እንዲሁ ነው። ለምሳሌ ወንዞች ሁል ጊዜ ከላይ ወደ ታች ይፈሳሉ፣ ያለማቋረጥ ከምድር ውስጥ ይፈልቃሉ፣ አያልቁም።
የሰው ልጅ አካባቢውን ሲጎዳው፣ ደኑን ሲመነጥር፣ የነበረውን ስነ ምህዳር ሲያዛባው ግን እነዛ ወንዞችም ሲደርቁ ተመልክተናል። እነዛ ነገሮች ደግሞ ተመልሰው እንዲሟሉ የተደረጉባቸው አካባቢዎች ወንዞቹም መልሰው ሲመነጩ ተመልክተናል። ውሃ በውስጡ የያዘው ንጥረ ነገር ተመሳሳይ ነው። የትኛውም ክፍለ ዓለም ላይ ያለው ውሃ ተመሳሳይ ነው። በውስጡ ግን ሌሎች ባዕድ ነገሮች ይጨመሩበትና ውስጡ በገባበት ነገር ደግሞ እንዲሁ የተለያየ መልክ እንደሚኖረው እርግጥ ነው። እንግዲህ ሌሎችንም ነገሮች እንዲሁ ስንመለከት የሰው ልጅ 9 ወር ይረገዛል። ከተወለደበት ወይም ደግሞ ከመወለዱ በፊት ጀምሮ እስከ 100 በላይ እድሜዎችን ሄዶ ይሞታል። በዚህ ሂደት ውስጥ ሕፃን ሳለ ቢያንስ እስከ 1 ዓመትና 2 ዓመት ጊዜ የወላጆቹን ወይም ያሳዳጊዎቹን እንክብካቤ ይፈልጋል። እንደተወለደ አይናገርም፣ እንደተወለደ አይራመድም፣ እንደተወለደ አይበላም። ይህ ሂደት ደግሞ ተደጋግሞ ሁላችንም ሰዎች በዚህ ሂደት ውስጥ አልፈናል። ይህ ሕግ እስከዛሬ ሲጣስ አላየነውም። የሌሎች እንስሳት ደግሞ ልጆች ወይም ደግሞ ጥጃ ምንም የተለያየ እንደየእንስሳቱ ስም የተለያየ ስያሜ ያላቸው እንደተወለዱ ወዲያውኑ ተነስተው ሲራመዱ፣ ወዲያውኑ ሳር ሲግጡ፣ ወዲያውኑ ጡት ሲጠቡ እንመለከታለን። ይህ ሕግም አልተዛነፈም። አልፎ አልፎ ግን በአንዳንድ አጋጣሚዎች ለየት ያሉ ነገሮች ሲከሰቱም እንደ ብርቅ ነገር በዜና እየሰማናቸው ነው። እንግዲህ እነዚህ ነገሮች ሁሉ ይህንን ሕግና ስርዓት ይዘው ሲኖሩ ወይም ደግሞ እንዲኖሩ ያደረጋቸው አንድ አካል ሊኖር የግድ ነው። ስለዚህ ይህ አካል ይህንን ፍጥረት በሙሉ ሕግና ስርዓት አስይዞ ፈጥሮታል ብለን ማመኑ እና ይህንንም አምላክ አለ ብሎ ማመኑ ጉዳቱ አይታየኝም። ስለዚህ በየትኛውም እምነት ውስጥ እንኖር አምላክ አለ ብለን ብንል ትክክል ይሆንን ይመስለኛል። እርግጥ ነው አምላክ የለም ብለው የሚሉ ወገኖች እንዳሉ አውቃለሁ፣ ሰምታችሁም ሊሆን ይችላል። ነገር ግን ባይኖር እንኳን አለ ብሎ ማመኑ ጉዳቱ አይታየኝም። አለ ብለን ብናምን ካለ አለ ተጠቃሚዎች እንሆናለን። ሕጉን እንገዛለን፣ በስርዓቱ እንሄዳለን። ለሚያደርግልን ነገሮች ሁሉ የበረከቱ ተካፋዮች እንሆናለን። እያለ የለም ብንል ግን ተጎጂዎች እንሆናለን። ከሌለም የለም ግን አለ ብለን ማለታችን ጉዳቱ ስላልታየኝ ብዙዎቻችንም አማኞች ይህን ነገር አገናዝበን መርምረን ተፈጥሮንና ያሉትን ነገሮች ሁሉ አይተን እነዚህን ነገሮች ሁሉ የፈጠረ አንድ አካል አለ ብለው ያስተዋሉ፣ ያገናዘቡ፣ የተረዱና ያዩትና የተረዱትን ነገር ትንታኔ ሰጥተውት አምላክ አለ፣ አምላክ ይህንን ይመስላል፣ አምላክ ይህንን ይፈልጋል፣ አምላክ ደግሞ ይህንን አይፈልግም የሚል ድምዳሜ ላይ የደረሱ ቀደም ሲል በነበሩ ዘመናት ውስጥ የተነሱ አስተዋይ የሰው ልጆች በመሰላቸው መንገድ ሕግጋትን ሰርተው መጽሐፍትን ጽፈው ደንቦችን ሰርተው የየራሳቸውን ቤተ እምነቶች መስርተዋል። ብዙዎቻችን እንደሚመስለን ወይንም ደግሞ እንደምንረዳው የየራሳችን እምነት ትክክል የሆነ ይመስለናል ወይንም ነው ብለን እናምናለን። ነገር ግን ዛሬ በ21ኛው ክፍለ ዘመን ያለን ሰዎች እንደመሆናችን መጠን ትላንት የነበረን ነገር እንዳለ ተቀብሎ ማስኬድ ወይንም ደግሞ ትክክል ነው ፍጹም ነው ብሎና ግትር ብሎ በዛ ነገር ላይ ላለመወያየት፣ ላለማሻሻል፣ ላለመለወጥ ወይም ላለመለወጥ አቋም ይዞ መጓዙ የሚያዋጣ ነገር ባለመሆኑ እስኪ ያንን ነገር ለምን እንደሆነ መለስ ብለን እናስተውለውና ቢያንስ እምነት ያለን ወይም እምነት የያዝነው ለምንድን ነው የሚለውን ምላሽ ብንይዝ ሁላችንም የእምነታችንን ዓላማ ተረድተን ለምን አማኞች እንደሆነን ተረድተን በዛ መረዳት ውስጥ ስንሆን የሳትናቸውና ወይም በትክክል የተጓዝንባቸው ያለበትን መንገዶችንም
አስተውለን ራሳችን ወደ ማረም ብንሄድ በአምላክ መንገድ የሚመላለስ ሁሉ መልካም ጥሩ የሚሰራ ክፉ ነገርን የሚጸየፍ የማያደርግ የማያስብ ስለሚሆን ሁላችንም በዚህ መንገድ ብንመላለስ ዛሬ እየሆነና እያስጨነቀን ያለው ሁላችንም በየእምነታችንን አምላክ ሆይ ይህን ክፉ ቀንና ተግባር አስወግድልን፣ መልካም ቀን አምጣልን፣ ሰላም ፍቅርን ስጠን፣ የተራቡት እንዲጠግቡ የተቸገሩትም ከችግራቸው እንዲርቁና የተሻለ ህይወት እንዲኖሩ አቅም ስጥልን እያለን የምንጾምና የምንጸልየው በስም ሁላችንም እምነት ያለን ቢሆንም በተግባር ግን አማኞች ባለመሆናችንና ለምን እምነት እንደያዝን ለምን ሃይማኖት እንዳለን ስላልተረዳን ይመስለኛልና ይህን ጥያቄ መመለሱ ወደ መፍትሄው የሚያመጣልንና ያቺ የምንናፍቃትን ቀን በአፋጣኝ የሚያመጣልን መስሎ ስለሚታይ ነውና ስለዚህ ሁላችንም እስኪ ሰከን ብለን በየእምነታችን ይህንን ጥያቄ ጠይቀን መልሱን እንፈልግ። የማንንም ሃይማኖት እዚጋ አልወቅስምም አልከስምም፣ ትክክል ነው ስህተትም አልልም። ግን እያንዳንዳችን መመርመር የሚችል ማስተዋል የሚችል ማመዛዘን የሚችል ፍትህን መበየን የሚችል ህሊና የሚባል ነገር አምላክ ሰጥቶናል። ይህን የሰጠን አምላክ የተመሰገነ ይሁንና እስኪ ሁላችንም ስንመረምረው አምላክ ስንት ነው? አንድ ነው ብለን የምናስብ ይመስለኛል። እንደኔ አምላክ አንድ ነው። ይህ አምላክ አንድ እንደመሆኑ መጠን እኛ እንድናደርግ የሚፈልገውና የማይፈልጋቸው ነገሮችም እንዲሁ ተመሳሳይ ናቸው። ልክ እንደኛ ማለት ነው። እያንዳንዳችን ግለሰቦች አሁን ፍላጎታችን የተለያየ ነው። አንዱ ቃሚ ነው፣ አንዱ አጫሽ ነው፣ አንዱ ሰካራም ነው፣ አንዱ እዚች ቦታ ላይ የትኛውን ቦታ ላይ ዝር አይልም፣ ራሱን ጠብቆ መልካም ቦታ ያሳልፋል። አንዱ ኢሉሚናንቲ ብሎ እዛስ ጨፍር ያያል፣ አንዱ በአምላክ ስም ገንዘብ ሲሰበስብ ይውላል፣ ሌላው ደግሞ በየዋህነት ገንዘቡን ሰጥቶ ጸድቃለሁ ብሎ ሲል ይውላል። አንዳንዱ ቤተ እምነቶች ይሄዳል፣ አንዳንዱ ጭራሽ ቤተ እምነቶች ጋር አይሄድም። አንዳንዱ ስራውን ላይ ብቻ ነው የሚያሳልፈው፣ አንዳንዱ ደግሞ ተወዝፎ ቁጭ ብሎ እየለመነ ሲበላና ሲጠጣ ቅር የማይለው ሰው አለ። ሁሉ ሰው እንደየፍላጎቱ ነው የተሰማራው። የአንዱ ተግባር ግን ለሌላኛው ትክክል አይደለም። ስለዚህ የከሌ ተግባር ትክክል ነው፣ የከሌ ተግባር ትክክል አይደለም እያልን ሰዎችን ፈርጃለን። ግን ሁሉም ሰዎች ናቸው። ስለዚህ ሰዎች በመሆናቸው ብቻ አንድ አይነት አያስቡም፣ አንድ አይነት አይመኙም፣ አንድ አይነት ነገር አይተገብሩም፣ አንድ አይነት ቦታማ አይገኙም። ስለዚህ ይህ የተለያዩ ሰዎች ስለሆንን ነው። አምላክ ከሆነ ግን ልክ እንደ አንድ ሰው በቃ ፍላጎቱ መጠጥ አይፈልግም፣ መስከር አይፈልግም፣ መስረቅ፣ ክፉ ነገር መስራት፣ ማሰብ አይፈልግም፣ ደግ ነገሮችን ያደርጋል ብለን የምንለው አንድ መልካም ሰው የመልካም ሰው መገለጫ እንዳለ ሁሉ አምላክንም ስንገልጸው ሁሉን ቻይ፣ ሁሉን አድራጊ፣ ሁሉም ነገር በሱ የሆነ በሁሉም ነገር ላይ ስልጣን ያለው ደግ፣ ርህሩህ፣ ቸር የምንፈልገውን ሳይሆን የሚያስፈልገንን የሚሰጠን ነገሮቹ ሁሉ ለበጎ የሆኑ መልካም አምላክ እንደሆነ ሁላችንም በየእምነታችን የምንስማማ ይመስለኛል። አምላክ አለ ብለን የምናስብ ወገኖች ማለት ነው። እንግዲህ አምላክ አለ ብለን ካሰብን፣ አንድ ነው ብለን ካሰብን፣ አምላክን መልካም፣ ደግ፣ ርህሩህ፣ ቸርና ሁሉን ቻይ ነው ብለን ካሰብን እንግዲህ የዚህ አምላክ ፍላጎትና ምኞትም እንዲሁ በዚህም በኩል ሄድን በዛ በኩል አየለም አየው ከበደ፣ ጫላም አየው ወለቱ፣ አየችው አሴር ሆነ ሃይዛ ቢያዩት የአምላክ ተግባር፣ ባህሪ፣ ፍላጎት፣ ምኞት፣ ማንነት የተለያየ ሊሆን አይችልም። ስለዚህ አምላክ ይህ ከሆነ አንድ ነው ብለን ካልን፣ አንድ ነው ብለን ካመንን የሚፈልገውም ነገር እንደ ሁላችንም ግንዛቤ አሁን ያልኳቸውን ነገሮች እስከሆነ ድረስ እነዚህ ነገሮች እዝም ሆነ እዛ ሲነገሩ መንገዳቸው አንድ አይነት፣ ፍላጎታቸው አንድ አይነት፣
ህግጋቶቻቸው ተመሳሳይ ሊሆኑ የግድ ነው። ግን ይህ ሳይሆን ዛሬ የምናየው ለምሳሌ የየራሳቸው መጽሐፍት የሚመሩበት ህግ፣ የቤተ እምነታቸው ስያሜ፣ የየራሳቸው አምልኮ ማካሄጃ ቦታ ያላቸው፣ አንደኛቸው ወደ ሌላኛቸው ጋር መሄድ ማለት እምነትን የመቀየር ፈጣሪን የመካድ ያክል ሆኖ የሚሰማቸው ወይንም የሚሰማን ሆኖ እንመለከታለን። እንደዚሁ የየራሳቸው ስምና የየራሳቸው ቤተ እምነት የየራሳቸው መጽሐፍ ያላቸው እንደ እስልምና፣ ክርስትና፣ አይሁድ፣ ባሃኢ፣ ሂንዱ፣ ዞራስተሪያን፣ ክሪሽና የመሳሰሉ ብዙ ሃይማኖቶች በምድራችን ላይ የምናያቸው ናቸው አሉ። ቢያንስ ኢትዮጵያ ውስጥ የምንኖር ሰዎች ቢያንስ 3 ሃይማኖቶችን ወይም 4 ሃይማኖቶችን እናውቃለን፣ የየራሳቸው መጽሐፍ ያላቸው። ይህም ብሉይ ኪዳንን እናውቃለን። ይህ መጽሐፍ የአይሁዳውያን ነው። አይሁዳውያን አይሁዳውያን ጂዊሽ አንድ እምነት ራሱን የቻለ እምነት ነው። ለምሳሌ እስራኤላውያን ስቲል እስካሁን ድረስ በዚህ እምነት ውስጥ ይገኛሉ። ሌላው አዲስ ኪዳን ነው። ይህ አዲስ ኪዳን ደግሞ የክርስቲያኖች ነው። ሶስተኛው እስልምና ነው። ይህንንም በደንብ እናውቃለን። የታደልንና እድሉን ያገኘንና ማወቅ የቻልን ደግሞ ኢትዮጵያ ውስጥ ከ100 ዓመት በላይ የቆየውን የባሃኢ እምነትንም እንዲሁ የራሳቸው ሕግና ስራች የራሳቸው መጽሐፍ ያላቸው ራሱን የቻለ የተለየ ሃይማኖት ኢትዮጵያ ውስጥ እንኳን አለ። እንግዲህ እነዚህ ሃይማኖቶች አንዱ ካንዱ አይገናኙም። የጸሎት ስርዓታቸው፣ የጾም ስርዓታቸው፣ አምላክን የሚገልጹበት መንገድ፣ አምላክ ይፈልገዋል አይፈልገውም፣ አድርጉ ብሎናል አታድርጉ ብሎናል የሚሏቸው ህግጋቶች ሁሉ እጅግ የተለያዩ ናቸው። አንዱ የእንስሳት ተዋጽኦ የሆኑትን እንደ ወተት፣ እንቁላል፣ ስጋ የመሳሰሉ ነገሮችን በጾም ወቅት መበላት የለበትም ብሎ ሲል፣ አንዳንዱ ደግሞ እሱ ችግር የለውም ከዚህ ሰዓት እስከዚህ ሰዓትን መበላት የሌለበት የሚል የማይገናኝ ትርጉም ይዘዋል። ሁለቱም ግን ይህን የሚያደርጉት አምላክ ብሎናል ፈጣሪ ብሎናል ብለው ነው። ትክክል ስለመሆናቸው ሁሉም እርግጠኞች ናቸው። አንዳንዱ በየቀኑ እስከ 9 ሰዓት መጾም አለበት፣ ማስቀደስ አለብን፣ ቅዳሴ ያህል መምሰል አለበት፣ አምላክ የሚመሰገነው በዚህ መንገድ ነው። ሌሎቹ ደግሞ በቀን ይህንን ያህል ጊዜ ለአምላክ ሊሰገድ ይገባል ተብሎ ስለተነገራቸው ያቺ ልትሰገድባት ይገባል ብሎ ያሉ ሰዓት ስትደርስ የትም ቦታ ላይ ይገኙ፣ የትም ቦታ ላይ ይሁኑ፣ የያዙትን ነገር እርግፍ አድርገው አቁመው ቶሎ ለ2 ደቂቃ ለምትወር ጊዜ ደቂቃዋን እርግጠኛ ባልሆንም በጣም አጭር በሆነች ጊዜ ውስጥ ለአምላካቸው ሰግደው ሁሉ ነገር በዙሪያቸው ያለውን ነገር ትተው ለአምላካቸው ሰግደው ግዴታቸውን ተወጥተው ይቀጥላሉ። ሌላው ደግሞ ቤተ እምነት ውስጥ ላስቀድስ ነው ልጸልይ ነው ብሎ ገብቶ የግል ጉዳዩን ሲያወራ ተረስ ሲያወራ የግል ጉዳዩን ሲያወጣ ሲያወርድ ምን ሲል ያን ሰዓት ብቻ እዛ ግቢ ውስጥ ቆይቶ ስለመጣ ያስቀደሰ የጸለየ ለአምላኩ የተገዛ መስሎት ደግሞ የሚመጣ ሌላ አማኝ አለም። ሌላው ደግሞ ቤተ እምነት ውስጥ ሄዶ ስለጨፈረ ሙዚቃ ሰምቶ በሙዚቃ ልቡ እስኪጠፋ ልቡ እስኪወልቅ ድረስ ሲጮህ ውሎ ሲጨፍር ውሎ ስለመጣ ቤተ እምነት ደርሶ የመጣ የሚመስለውም አለ። ሌላው የግል ችግሩን ለመፍታት ገንዘብ የሌለው ገንዘብ ባንክ አካውንት ይገባል እንዲበል ይበዛልሃል ሲባል እልል ብሎ ደስ ብሎት የሚመጣም፣ በትዳሩ የተናወጠ በትዳሩ ችግር የገጠመው ደግሞ በቃ ችግርን ባርኬልሃለሁ ችግር ተፈቷል እንደዚህ ወይም ደግሞ ተዋት ፍታት ፍቺው ተብሎ ስለተባሉ በቃ አምላክ መፍትሄ ሰጠኝ ብሎ ደስ ብሏቸው የሚመለሱ፣ ሌላም የጤና የምን ችግር ያለባቸውን ሰዎች እንዲሁ ያ ችግር ተወጋ ተቀሰፈ ደመሰስኩት ስለተባሉ እልል ብለው ደስ ብሏቸው አምላክ በቃ ሰው ልኮላቸው በዛ መሰረት ፈውስ እንደተሰጣቸው ሆነ ደስ ብሎ የሚመለሱበት አይነት የእምነት ስርዓቶችና ሌሎችም በርካታ የእምነት ስርዓቶችን ቢያንስ እያንዳንዳችን የምናያቸው ጉዳዮች ናቸው። እነዚህ ነገሮች ፍጹም አይመሳሰሉም። ነገር ግን
ሁሉም ለአምላክ ሲባል የተደረጉ አምላክን ለማመን ሲባል ያደረጉት ሆኖ ይሰማቸዋል። እንግዲህ አምላክ አንድ ከሆነ እውነት ከሆነ የሚፈልግብን ነገር የተወሰነ ወይም ደግሞ ተመሳሳይ የማይፈልገውም ነገር እንዲሁ ተመሳሳይ ከሆነ እነዚህ ሁሉ የማይመሳሰሉ አራምባና ቆቦ የሆኑ ነገሮችን የሚያደርጉ ሰዎች ሁሉም ለአምላክ እያደረጉት ያለና አምላክም የሚፈልገው ይሄን ነው ብለው አስበው የሚያደርጉ መሆኑን እያየን ቢያንስ ከጎናችን ካጠገባችን እኛን የማይመስል የእምነት ስርዓትና የአምልኮ ስርዓት ነገር ግን ሁሉም ለአምላክ ሲል ያን ነገር እንዳደረገውና አምላክ ያን ነገር እንዳላቸው እየነገሩን እያየን የራሳችንን ቆም ብለን አስበን እኛ ወይንስ እነሱ የተሳሳቱት ራሱ እምነት ለምንድን ነው ያዝነው እምነትስ ያስፈልገን ለምንድን ነው ብለን ራሳችንን ጠይቀን ስለማናውቅ ነው ይህንን ጥያቄ ያነሳሁት። እውነት አምላክ የሚፈልገው የሙስሊሙን ነው የፕሮቴስታንቱን ነው የኦርቶዶክሱን ነው የካቶሊኩን ነው የጂሆቫውን ነው የኦንሊ ጀሰሱን ነው የትኛውን ነው አምላክ የሚፈልገው? ትክክለኛውስ እምነት የትኛው ነው? ሁሉም አማኝ ልክኛ ባለንበት እምነት ውስጥ ፍጹም ትክክለኞች ፍጹም በእግዚአብሔር መንገድ የምንመላለስ ፍጹም የእግዚአብሔር የሆነውን ሕግ እንደምንከተል እንደሚሰማን ሁሉ ሌሎችም ያን ያህል የሚሰማቸው ስለ እምነታቸው እስከ መሞት ድረስ ሲሄዱ እናያለን። እምነታችን ወይም ደግሞ የእምነት ተቋማችን ተነካብን ወይም ደግሞ የሆነ ነገር ሆነ ሲባል አንድ ላይ ግር ብለው ሲቆጡ የሚያስደስታቸው ነገር ሲሆን ተሰባስበው ደስ ሲላቸው እንመለከታለን። ይህ የሚሆነው ዝም ብሎ አይደለም፣ ስለ አምላክ ሲሉ ነው። እያንዳንዳቸውን ብንጠይቃቸው በውስጣቸው ያለው እምነት በውስጣቸው ያለው ጽናትና ለአምላክ የመታዘዝ ፈቃደኝነቱ መሻቱ ፍጹም ሆኖ በጣም ደስ የሚል ሐሳብ አላቸው ስናናገራቸው። ነገር ግን ሁለታችን የምንተገብረው ሁለታችን የምናደርገው ሁለታችን የማናደርገው ነገር እጅግ የተለያየ ነው። እንግዲህ የተለያየ ነገር እያደረጉ በአምላክ መንገድ ላይ እየተመላለስን ነው ብሎ ማለቱ ልክ የሚሆን አልመሰለኝም። ለምሳሌ ለአምላክ ስል እየጾምኩ ነው ብሎ ቀን ብርሃን ባለችበት ሰዓት ምግብ ሳይበላ ቆይቶ ማታ ያለውን ስጋ ሞተትን ቅቤና ሌላም ነገሮችን የሚበላ ሰውና ለአምላክ ስል እየጾምኩ ነው አምላክ እንደዚህ ጾም ነው ያለ ሰው እኛ እምነት ውስጥም ገብቶ ያ ተግባር ልክ የኛ እምነት ተከታይ ለምሳሌ ክርስቲያኖች ወይ ኦርቶዶክሶች ብንሆን እኔም በቃ ሙስሊሞች እንደዚህ ስለሆነ የሚጾሙት እንደዚህ እግዚአብሔር እንደዚህ ስለሆነ የሚፈልገው እኔ ኦርቶዶክስ ነኝ ቀን አልበላም ማታ ግን የፈለኩትን እበላለሁ ብሎ ኦርቶዶክስ መሆን ይቻላል? አይቻልም አይደል? ወይንም ደግሞ ሙስሊም ሆኖ ኦርቶዶክሶች በጾም ሰዓት ስጋ ወተት ምናምን አይበሉም እንጂ ቀለው 9 ሰዓት ላይ እስከዛ ድረስ ቆይተው ይበላሉ። ስለዚህ እኔ ሙስሊም ነኝ በቃ እንደነሱ ስጋና ወተት አልበላም ምክንያቱም እግዚአብሔር ነግሯቸው ነው እንትን ያሉት ስለዚህ ያን አልበላም በቃ ምጾመው እኔ እስከ 6 ሰዓት ወይ እስከ 9 ሰዓት ምግብ ሳልበላ ቆይቼ ከዛ በኋላ ግን ሌሎች አትክልትና እነዚህ ከጾም ውጪ የሆኑትን ኦርቶዶክሶች የማይመገቧቸውን ምግቦች በመተው እነሱ የሚበሉትን አይነት ምግብ እበላለሁ ምክንያቱም እነሱም አምላክ ነግሯቸው ነው ስለዚህ በአምላክ ትእዛዝ ስለሆነ አከብራለሁ። ግን ሙስሊም ነኝ ቢል ሙስሊሞች የሚቀበሉት ይመስላችኋል? አይሆንም አይደለም? ልክ እንደዛ ነው። ስለዚህ ብዙዎቻችን ግን ስለማንመረምር ስለማንጠይቅ ሙስሊሞች የሆንም ሁሉም እስልምና አማኞች አንድ አይነት የሚሆኑ ይመስለናል። ነገር ግን ሁሉም እስልምናዎች አንድ አይነት አይደሉም። የተለያየ አይነት እስልምናዎች አሉ። እነ ሱኒ እነ ሻሂ ምናምን የመሳሰሉ የተለያዩ እምነቶች አሉ። እኛ ሀገር ሂጃብ እየተለበሱ ተጠቅልለው የምናያቸው ሙስሊሞች አሉ። የማይለብሱ ደግሞ ፀጉራቸውን ብቻ ሸፈና አድርገው የሚሄዱ ሙስሊሞች አሉ። አንድ ብቻ ግብተው የሚኖሩ ሙስሊሞች አሉ። 2 3 4 እስከ 7 የሚያገቡና አምላክ የፈቀደልን እንደዚህ ነው ብለው የሚሉ ሙስሊሞች አሉ። እዛው ሙስሊሞች ሆኖ እንደዚህ የተለያዩ ነገሮችን የሚያደርጉ ሙስሊሞች አሉ። በክርስትናው እንደዛው ነው።
ሲጾም ጧት ቁርስ በልቶ ቸርች ሄዶ መጨፈር በእግዚአብሔር መንገድ መመላለስ የሚመስለው አለ። ሌላው ደግሞ ወደ ቤተ እምነት ሲኬድ ምን ነገር ሳይበላ በባዶ ሆድ መኬድ እንዳለበትና እዛ ውሎ አስቀድሶ መምጣት እንዳለበት የሚያስብ ሌላም አማኝ አለም። ነገር ግን ሁላችንም አንደኛ ሲጀመር ለምንድነው እምነት ያስፈልገን ለምንድነው ያመንነው ብለን የሚለውን ጥያቄ ስላልጠየቅን እና አምላክ አንድ ነው ብለን ካሰብን የሚፈልገው ነገር አንድ ነው ብለን ካለን ይህ ሁሉ መለያየት ለምን መጣ ብለን ስላልጠየቅን ሁላችንም ማለት በሚቻል ደረጃ ያዝነውን እምነት ያዝነው ከወላጆቻችን ወይ ከቤተሰቦቻችን ወይ ካሳደጊዎቻችን ተቀበለነው ያስቀጠልነው እንጂ ከዚህኛውና ከዚህኛው ከዛኛውና ከወዲኛውና ከዛኛው እምነቶች የትኛው ነው የተሻለው ብለን ቢያንስ የተለያዩ ሃይማኖቶች እንዳሉ ባያወቅንበት እድሜ ደረጃ ላይ ስንደርስ አመዛዝነን መርጠን ይህኛው እምነት ከዚህኛው ከዛኛው ከወዲኛው እምነት የተሻለውና ትክክለኛ ነው ብለን ወስነን አይደለም ያዝነው። ያንንም እንኳን አድርገን ቢሆን አሁንም መዛኞቹ እኛው አመዛዘናችን በእኛው መረዳትና በእኛው ዕውቀት በእኛ ግንዛቤ ልክ ነው እንጂ አሁንም እንደ አምላክ ፈቃድ የመዘንን ይምሰለን እንጂ አይደለም። እንደዛም ብናደርግ ትክክል አይደለም የሚሆነው በእኛ ሚዛን ነው። ስለዚህ ለዛ ነው አንዳንድ ሰዎች ስለሌላው እምነት ይነገራቸውና በፊት ከነበሩበት እምነት ትተው ክርስቲያኖች ሆኖ ክርስትና አንዱ ክፍል ውስጥ የነበሩ ሰዎች ትተውት ወደ ሌላኛው ክርስትና እምነት ውስጥ ስለሄዱ ትክክለኛው መንገድ ያገኙ ወደ እግዚአብሔር መንገድ የተጠጉና በእግዚአብሔር መንገድ እግዚአብሔርን ቃል በትክክል ያገኙ መስሏቸው የሚሄዱና ያ ስሜት የሚሰማቸው ሰዎች አሉ። ከዛኛውም ደግሞ እነሱ ከገቡበት ወጥተው ደግሞ ወደ ሌላውም የሚሄዱ ሰዎች አሉ። እነዛም እንደዚሁ ትክክለኛው መንገድ ያገኙ መስሎ ይሰማቸዋል። ይህ የሚሆነው ምንድነው? መመዘኛው የራሳቸው ስለሆነ ነው። መመዘኛው ያ በወቅቱ የተነገራቸው ነገር ትክክል ስለሆነና መጽሐፍ ላይ ተገልጾ ከተወሰኑ ገጾች ላይ የተወሰኑ ነገሮች እየተነበበላቸው ስለተነገራቸው ነው። ይህም ሲነገራቸው ቶሎ እምነታቸውን የሚቀይሩት መጀመሪያውን የነበሩበትን እምነት መርምረው አረጋግጠው መጽሐፍ ቅዱስን ወይም ደግሞ የእምነታቸው መጽሐፍ ቁርአንም ይሁን መጽሐፍ ቅዱስም ይሁን ሌላው መጽሐፍ መርምረው አይተው በዛ መጽሐፍ ልክ ወይም ደግሞ ሕግ ስርዓት መሰረት ነው ወይ እምነቴን ያስኩት እምነቴስ በዚህ መሰረት ነው ወይ ተቋቋመው የእምነቴ መሰረቱ ምንድነው? ሌላ ሰው ቢጠይቀኝ ለምን አመንክ ብባል ለምን እንዳመንኩ ምን ብዬ ነው ማስረዳው ብለው እምነታቸው መጀመሪያውኑ ጠንቅቀው የማያውቁ የማይረዱ ቅድም እንዳልኩት ከቤተሰብ ወይ ካሳዳጊ ዝም ብሎ የተወረሰና ትክክል ነው ተብሎ የሚካሄድበት እምነት ስለሆነ ነው። ብዙዎች ሄደን ቀጥታ አንዴ በማናገር ብዙዎችን እምነት ማስቀየር እንችላለን። ምክንያቱም ለመከራከር ለማስረዳት ወይም ትክክል አይደለም ብሎ ለማለት መጽሐፍ ገልጸው የቤተ እምነታቸው መጽሐፍ ገልጸው ይሄ እንዲህ ስለሆነ ነው እኔ ይሄን እምነት ማምነው ስለዚህ ካንተ እምነት ይልቅ የኔ ትክክለኛው ይሄ ነው ምክንያቱም ይሄ ነው ብሎ ማስረዳት አቅም የላቸውም የለንም እኔም የለኝም። ልክ እንደዛው ስለሆነ ብዙዎቻችን የምንከተለውን እምነት ዝም ብለን ተከትለናል። ለኛ ፍጹም ትክክል ነው። ከኛ እምነት ውጭ ያሉ እምነቶች በሙሉ ስህተት ናቸው። ይህንን ስንበይን ፍጹም ቅንጣት ያንክል እንኳን መጠራጠር በውስጣችን የለም። እርግጠኞች ሆነን ነው የምንናገረው። ለሌሎች እምነቶች ያለን ጥላቻም ፍጹም ነው። በእምነታችን ጉዳይ ላይ አንደራደራቸውም። በማህበራዊ ኑሮ ብንኖርም በገደብ ነው። በእምነታችን ጉዳይ ከመጡብን ትዕግስቱም ትህትናውም የለንም። ይህ ሊሆን የቻለበት ምክንያት አሁን ለምን እንዳመንን ለምን እምነት እንዳስፈለገን ማንን እያመንን እንደሆነ ስላልገባን ነው። ቅድም እንዳልኩት አምላክ ደግ ርህሩህ ቸር ከሆነ እንደየእምነታችን የትኛውንም እምነት እንከተል ሲጨመቅ ይሄንን ነው። የትኛውም እምነት የእስልምናውም የክርስትናውም የባህዩም የሂንዱም የምኑም ብትጨምቁት መጨረሻ ላይ የሚለን ደግሞ ነገር ምንድነው? ሊደረግባችሁ የማትፈልጉትን ነገር በሌሎች ላይ አታድርጉ። ሊደረግላችሁ የምትፈልጉትን መልካም ነገር ሁሉ ለሌሎች አድርጉ የሚል ነው።
ውድ ተከታይ እርሶ የእስልምና የክርስትና ወይም የሌላ እምነት ተከታይ ሊሆኑ ይችላሉ። አሁን ያልኩት ነገር ከእርሶ እምነት ጋር ይጋጫል? አይጋጭም። እንግዲያውስ አምላክ ይህንን ከሆነ የሚለን ከሆነ አምላክ ፍላጎቱ ይህ ከሆነ እያንዳንዳችን ይህንን ሕግ ብንተገብረው በዓለም ላይ ያሉን ሰዎች ልዩነት ይኖረናል? ሰዎችን እንበድላለን? ለሰዎች መልካም ነገርን ሁላችንም የምናደርግ ከሆነ መጥፎ ነገሮችን በሰዎች ላይ የማናደርግ ከሆነ እኛስ ላይ የሚያደርግ ይኖራል? በዚህ ድምር ውጤት ምን የሚከሰት ይመስሎታል? የትም ብንተኛ፣ በፈለግነው ሰዓት ብንንቀሳቀስ፣ የትኛውንም ሀብት ጥረን ግረን ብናፈራ ብንሰራ ሌሎችን የምንበድል እንሆናለን? አንሆንም። ሲቸግረን የሚረዳን፣ ሲርበን የሚያጎርሰን፣ ሲበርደን የሚያለብሰን፣ መጠለያ ስናጣ የሚያስጠልለን ሰዎች እናገኛለን። ቀደምት አያቶቻችንና በፊት የነበሩት የኛ ቤተሰቦች መንገደኛ የእግዚአብሔር እንግዳ ነው ብለው ቤት ለእንግዳ ብለው ያን እንግዳ ቤታቸው አስገብተው አልጋቸው መኝታቸውን ያምቾታለው ብለው በእነሱ ኑሮ በቃ የተሻለ ብለው የሚተኙበትን መኝታ ለእንግዳ ለቀው እንግዳቸውን እግር አጥበው አብልተው አጠጥተው በሚሄድበት ጊዜ ደግሞ ስንቁን አስይዘው ይሸኙ ነበር። ይህንን ስለማድረጋቸው ሰውየው እንዲከፍል የሚጠይቁት 10 ሳንቲም የለም። እንደውም እንግዳ በማስተናገድ በመቻላቸው በመታደላቸው አምላካቸውን አመስጋኞች ፍጹም ደስተኞች ናቸው። ለዛ ሰው ስላደረጉት ያህል ነገር ቅንጣት ያክል አይቆረቁራቸውም። ያንን ሰው ግን ኬት አካባቢ ይምጣ፣ የምን ቋንቋ ተናጋሪ ይሁን፣ የምን እምነት ተከታይ ይሁን፣ የምን ብሔር ተወላጅ ይሁን ዞር ብሎ አስበው አያውቁም። በእውነተኛው በአምላክ መንገድ የሚመላለሱ የነበሩ ሰዎች ነበሩን። ምክንያቱም መጽሐፍን ገልጸው እንደኛ መርምረው ተንትነው እንዲህ ሲል እንዲያ ነው፣ እንዲያ ሲል እንዲህ ነው እያለን እየተነተነን እንዴት ተበታተንበት ጊዜ ሳይሆን በእምነት አምላክ አለ፣ አምላክ መልካም ነገር ይወዳል፣ መጥፎ ነገር አይወድም ተብሎ ስለተነገራቸው ብቻ ይህችን ሕግ አድርገው ይዘው የትኛውንም ምዕራፍ ሳይጠቅሱና ሳይገልጹ የትኛውም ማረጋገጫ ሳይጠይቁ በተግባር መኖር የሚችሉ ሰዎች የነበሩ ሰዎች ስለነበሩ ነው በዛን ጊዜ ይህን ነገር ሲያደርጉ የነበሩት። ያን ነገር ብናስቀጥል በእነሱ የእምነት ደረጃ በእነሱ የእምነት ጥንካሬ ልክ ዛሬ የበለጠ የተሻለ አስበናል የምንል ትዕቢተኞች፣ ዋሾች፣ ውሸታሞች ሰዎች የእነሱን ያክል እምነት ቢኖረን ኖሮ ዛሬ ምድራችን ምን በመሰለች ነበር፣ መጨካከን ባልከፋ ነበር። እዚህ ጋም 100 ብር የሚሸጥ ዕቃ ጎረቤቱ ያለ ሱቅ ላይ 300፣ 400፣ 500 ሲል ቅንጣት ያክል አይቆረቁረውም። ነገር ግን እምነት አለህ ስንባል እንደም አክራሪ የአንዱ እምነት ተከታይ ሆኖ እናገኘዋለን። በአፍ በተግባር ግን የለም። ምክንያቱም ለምን አምላኩን እንደሚያምን ስላላወቀ ነው፣ ስላልገባው ነው። ስለዚህ እነዚህ እምነቶች አሁንም ወይም እኛ ያዝናቸው እምነቶች ለምን ተለያዩ? ፍላጎታችን አምላክን መከተል፣ አምላክ አንድ መሆኑን አውቀን እሱም ደግሞ መልካም እንደሆነ መልካም ነገሮችን እንደሚፈልግ መጥፎ ነገሮችን እንደሚጸየፍ እንደማይፈልግ እንድናደርግ እንደማይፈቅድ እና ምኞቱም ያ እንዳልሆነ ፍላጎቱም ያ እንዳልሆነ ያንን ብናደርግ ቢያንስ እኛ በዳይ ብንሆን የሚበደል የሚያለቅስ የሚራብ የሚጠማ የሚሰቃይ የሚሞት ወገን ሰው አለ። ነፍስ ያለው እንደኛው መኖር እየፈለገ አለመራብ እየፈለገ የፈለገበት ቦታ ላይ መኖር እየፈለገ አስገድደን የምናፈናቅለው ሰው የሚያለቅስ ሰው የሚያዝን ሰው አለ። ያ ሰው እንደዛ እንዲያዝን ለዛ ሰው ሐዘን፣ መራብ፣ መሰቃየት፣ መሞት ምክንያት እንድንሆን አምላክ ፈቃዱ አይደለም። ይህንን የምናደርግ ሰዎች ግን ዞር ተብለን ስንጠየቅ ፍጹም አማኞች ፍጹም ትክክለኛ እምነት ያለን ከኛ እምነት ውጪ ሌላ ፍጹም ሁሉም ስህተት እንደሆነ በአፍ የምንናገር በተግባር ግን የሌለንበትና ለምን እንዳመንና ምን እያመንን እንደሆነ ያልገባን የሐሰተኛ አማኞች ስለሆንን ነው። ምክንያቱም ይህን ነገር እንዲህ ሊሆን የቻለው
እያንዳንዳችን ለምን እንዳመንን አምላክ አንድ መሆኑን አውቀን በሱ ሕግ መገዛት መመላለስ የምንችልና ከሱ መንገድ ውጪ ላለመውጣት ፍጹም እውነተኛው ጽናቱን እንደምናወራው ቢኖረን ኖሮ የምንሰማቸው ክፉ ነገሮች ሁሉ ባልሆኑም ነበር። ምክንያቱም ይህ ሊሆን የቻለው አሁንም ለምን እንዳመንንና ምን እንደምናምን ስላላወቅን ነው። በእምነት ልንለያይ የቻልነው ለምንድን ነው? አምላክ አንድ ከሆነ የሚፈልገው አንድ ነገር ተመሳሳይ ነገር ከሆነ የማይፈልገውም እንዲሁ ተመሳሳይ ነገር ከሆነ ታዲያ ለምን ተለያየን ብለን ብንጠይቅ መልሳችንን እናገኛለን። የእያንዳንዱን እምነት የተነሳበትን ዘመን መለስ ብለን ብንመለከተው የተለያየ እርዝማኔ አለው። ለምሳሌ ሙሴ ወይም የአይሁድ እምነት ለ5000 ዓመታት አካባቢ ከክርስቶስ መምጣት በፊት የነበረ ነው። በአጠቃላይ ወደ 7000 ወይ 8000 እየተጠጋ እድሜ ያለው ሲኖር ክርስትና ደግሞ 2000 ዓመት አካባቢ ያለው እምነት ነው። እስልምናም እንደዚሁ ለ1600 ምናምን አካባቢ እድሜ ያስቆጠረ ሃይማኖት ነው። ሌሎችም የነ ቡድሃ፣ የነ ዞራስተር፣ የነ ክሪሽናን የመሳሰሉትንም እና የነ ባሃይን ደግሞ ስናይ በመቶ ዓመቶች ውስጥ ያለ በሺዎች ዓመታት ውስጥም ደግሞ ከክርስትናም ቀድሞ የነበሩ እምነቶች አሉ። እነዚህ እምነቶች የተለያየ እድሜ አላቸው። የተለያየ ቦታ ላይ ነው የተመሰረቱት። ብዙዎቹ መካከለኛው ምስራቅ አካባቢ ላይ እና አካባቢ የተመሰረቱ እምነቶች ሲሆኑ እነዚህ እምነቶች ሲመሰረቱ መስራቾቹ በዛን በነበሩበት ዘመን ተነስተው የነበረውን እምነት ወይም ወላጆቻቸውና አካባቢው ማህበረሰብ ይከተል የነበረውን እምነት ዝም ብሎ በመከተል ሳይሆን በመጠየቅ ይህ ነገር ትክክል ነው፣ ይህ ነገር ትክክል አይደለም፣ አምላክ የሚፈልገው እንደዚህ ነው እንጂ እንደዛ አይደለም በማለት ተነስተው የነበረውን እምነትና ስርዓት በመቃወም የራሳቸውን ሌላ እና ትክክል ነው ያሉትን እምነት እየመሰረቱ ያመጧቸው ቤተ እምነቶች ናቸው። ይህንን ሲያደርጉ ሁሉም ከአምላክ እንደተላኩ ትክክለኛ አምላክን ነገር እየተናገሩ እንደሆነ እየተናገሩ ነው። ስለዚህ ይህንን ስላሉ እየተባሉ ከአምላክ ነን ብለውናል እያሉ በዛን ወቅት የነበሩ ተከታዮቻቸው ደግሞ ከነባሮቹ ጋር እየተጋጩ እየተገደሉም እየተሰደዱም ያንን እምነት ከቦታ ቦታ እያሰራጩት ነው ዛሬ ደረጃ ላይ ደረሰው። ክርስቶስም እስከ መሰቀል የደረሰበት አንዱ ምክንያት ይህ ነው። በአካባቢው እስራኤሎች በዛን ጊዜ ይከተሉ እምነት የአይሁድን ወይም ብሉይ ኪዳንን እምነት ነበረ። ያ እነሱ የሚያውቁት እምነትና ስርዓት ሊሰበካቸው ሲገባም ኢየሱስ ክርስቶስ ደግሞ ሌላ አዲስ እምነት ከእግዚአብሔር ነው የመጣሁት የእግዚአብሔር ልጅ ነኝ በማለት ሌላ ሕግና ስርዓት ሰጣቸው። ያ የሚሰጣቸው ሕግና ስርዓት የሚያደርጋቸው የሚናገራቸው ነገሮች ደግሞ ከለመዱት እምነትና ስርዓት ውጪ ስለሆነባቸው ነበር ሲከራከሩት፣ ሲያወግዙት፣ ሲከሱት የነበረውና በመጨረሻም እስከ መስቀል ድረስ ያደረሳቸው እምነታችን ተነካ በሚል እና የእምነታቸውን ለማስጠበቅ ሲሉ ያደረጉት ነገር ነው። እነዚህ ሰዎች ላይ አንፈርድባቸውም። ምክንያቱም ከቀደምቶቻቸው ትክክል ነው ተብሎ የተነገራቸውን ነገር ነው የተገበሩት። ይህን ነገር የተገበሩት ደግሞ ከአምላክ ሕግ ላለመውጣት የአምላክን ሕግ ለመፈጸም ሲሉ ያደረጉት ስለሆነ አሁንም በየዋህነት በቅንነት ያደረጉት ስለሆነ እንደ ክፋት እንደ ወንጀል አድርገን ልንከሳቸው አንችልም። ምክንያቱም ትክክለኛው መንገድ ይህ ነው ተብሎ ስለተደረጉ ነው። እኛም ብንሆን ይህን ነገር እናደርገዋለን። እምነታችሁን ቀይሩ አሁን ይህን ተከተሉ ተብለን ብንባል እሺ እንላለን? አንልም። ሁላችንም ትክክለኛ እምነት ውስጥ ያለን ይመስለናል። ለዚህም ነው ነቢዩ መሐመድን በመጡበት ጊዜ እንደዚሁ ነባሩን እዛ ቁረይሾችና እዛ መካከለኛ ምስራቅ አረብ እዛ እነ መካ መዲና አካባቢ የነበሩ ሰዎች ቀደም ሲል ይከተሉት የነበረውን እምነት ዝም ብሎ በመከተል ሳይሆን ይህ ስህተት ነው ሊሆን የሚገባው ይህ ነው ብለው ነቢዩ መሐመድ በሚያስተምሩበት ሰዓት እነዛ እዛ አካባቢ የነበሩ ሰዎች ደግሞ እኛ ከምናውቀው እምነትና ስርዓት ውጪ አዲስ ነገር አስተማርከን ብለው ነው ከነቢዩ ጋር ሲጋጩና ሲያሳድዷቸው የነበሩት። እነዚህም አሳዳጆች እንደነሱ ግንዛቤና መረዳት ልክ ናቸው። የነበሩበት እምነት ትክክል ነው ተብሏል፣ ከዚህ ውጭ ያለው ስህተት ነው ስለተባሉ ያን ነገር ነው የጠበቁት። ያንን ነገር እኛም ብንሆን ዛሬም የምናደርገው ነገር ነው። በዚህም ሊከሰሱ ሊወቀሱ አይገባም። የአምላክን መንገድ የተከተሉ ስለመሰላቸው ነው።
ነገር ግን ሁሉም የዚህኛም የዛኛው እምነት ተከታዮች አምላክን የምንከተለው ለምንድን ነው? ሃይማኖት ወይ እምነት ሲያስፈልገን ለምንድን ነው? የምናደርገው ነገር ትክክል ነው ወይ ብለው ቆም ሰከን ብለው ቢጠይቁ ኖሮ ግን ሁሉም ምላሻቸውን ያገኙ ነበር። ሙሴም ሲያስተምር፣ ክርስቶስም ሲያስተምር፣ ነቢይ መሐመድም ሲያስተምሩ፣ ሌላም እነ ቡድሃነ ክሪሽናም ሲያስተምሩ፣ እነ ባሃውላም ሲያስተምሩ ሁሉም የአምላክን ስም ጠርተው አምላክ መልካም ነገር እንደሚፈልግ መልካም ነገር የሚደረገው በዚህ መልኩ ነው እያሉ ነው ያስተማሩት። ስለዚህ የሚናገሩት ነገር መዝኖ ክፋት አለው ወይንስ ጥሩ ነው ወይስ መጥፎ ነው ብሎ የሚሉትን ነገር መመዘንና መልካም ነገር ከሆነ ማድረግ፣ መልካም ነገር ካልሆነ ደግሞ መተው ቢችሉ ኖሮ ወይም ብንችል ኖሮ የበለጠ የምንሰራቸውን ስህተቶች እየተሞራረድን አንዱን ያስተዋለው ሰው እያስረዳን ያልተረዳነው ደግሞ ሲነገረን እየነቃን ወደ ትክክለኛው መንገድ ብንመለስ ክፋት የለውም። ስለዚህ ነቢዩንም ክርስቶስንም እስከ መስቀልም እስከ ማሳደድም አይደረስም ነበር። ምክንያቱም ክርስቶስም ሆነ ነቢዩ መሐመድ የተናገሩት መጥፎ ነገር የለም፣ አድርጉ ያሉት መጥፎ ነገር የለም። ያሉትን ነገር ቢደረግ እግዚአብሔር ወይ ፈጣሪ ይፈልገዋል ብለን በምናስበው መልኩ ነው ያደረጉት። ብንረዳው ያ ነው፣ ክፋት የለውም። ስለዚህ እየሞረድን ሁላችንም በአንድ እምነት ጥላ ውስጥ ሆነን በተመሳሳይ ተግባር ውስጥ ሆነን ሁላችንም መልካም ፈላጊዎችና መልካም አድራጊዎች እየሆንን እየተግባባን መሄድ እንችል ነበር። ነገር ግን ለአምላክ ብለን የአምላክን እምነት የምንከተል እየመሰለን ግን ከኛ ውጭ ያመኑን ስንገድል፣ ስናሳድድ፣ ስንበድል፣ መቀመጫ ስናሳጣ የአምላክን ሕግ የፈጸመን ይመስለናል። ግን በእውነት እምነታችን ሰዎችን ማሳደድ፣ ሰዎችን መግደል ወይም ደግሞ ሰዎችን ማፈናቀል፣ ሰዎችን ማግለል ትክክል ነው? ክርስቶስስ ነቢዩ መሐመድስ ይህንን አድርገዋል? እነሱን ያልተከተሏቸውን ሰዎች በክፉ አይተዋል፣ በድሉ፣ አሰቃዩ ብለዋል? ያደርጉስ ነበረ? አልነበረም። ነገር ግን እየተከተልን ያለነው እምነት በእነዚህ በእምነቶቻችን በተመሰረቱበት ዘመን በዛን ወቅት የነበሩ ሰዎች ጠይቀው አሰላስለው ይሄ የሚያደርጉት ነገር ትክክል አይደለም፣ ሊሆን የሚገባው እንዲህ ነው በማለት የመሰረቷቸው ከዛም ደጋፊና ተቃዋሚ እየኖራቸው መጋጨቶች፣ መጋደሎች፣ መሳደዶች የተካሄዱ ለምሳሌ በእስልምናና ክርስትና ከ1000 ዓመት በላይ መስቀል ጦርነት የሚባለው ተካሂዶ ብዙዎች አልቀውበታል። በእምነታቸው ጉዳይ ወደዚህ እምነት ላይ ማስገደድ ለማስገባት በሚደረግ ጥረት ብዙዎች ተጨፍጭፈዋል፣ ብዙዎች ተሳደዋል፣ ብዙዎች ተፈናቅለው ብዙ ነገር ሆነዋል። ይህንን የሚያደርጉ ሰዎች ግን አምላክን እናምናለን የአምላክን መንገድ እየተከተልን ነው ብለን በሚያምኑ ሰዎች ነው። ግን አምላክ ይህ ነገር እንዲሆን ይፈልጋል? ትክክል ነው ወይስ ያደረጉት ትክክል ነው ብለን አስበን እናውቃለን? ስለዛስ ነገር ተጸጽተን እነዚህ ሰዎች ያደረጉት ስህተት ነው የእነሱን መንገድ ልንከተል አይገባም ብለንስ አስበን እናውቃለን? አናውቅም። ምክንያቱም ሁላችንም ትክክል ሊሆን ይመስለን እንጂ የምንከተለውን እምነት አምላክ የፈጠረልን የሰራልን ይመስለናል እንጂ እምነቶቻችንን ሰዎች በአንድ ወቅት የተነሱ ሰዎች ያነሱት አመለካከት፣ የወሰኑት ውሳኔ፣ የሰሩት ሕግና ስርዓት መሆኑን ረስተነዋል። ክርስቶስ አንድ ሆኖ አንድ ክርስትናን አስተምሮ በምድር ላይ አንድ ክርስትና ሊኖር የሚገባ ሲሆን ከ10,000 በላይ ሴክቶች አሉ። በእናንተ አካባቢ በእናንተ ቀበሌ ውስጥ ስንት ቸርቾች አሉ? ሁሉም ቸርቾች ይመሳሰላሉ? ይግባባሉ? አንዱ ከአንዱ ልዩነት የለውም? አለው አይደለም? ስለዚህ ይህ ሊሆን የቻለው ሁሉም አንድ ወንጌልን ይዘው አንድ ክርስቶስን እየተከተልን ብለው ግን እርስ በርሳቸው የማይግባቡ እርስ በርሳቸው የማይመሳሰል ነገር ሕግና ስርዓትን የሚያደርጉ ናቸው። እንደውም አሁን ላይ ጭራሽ ክርስቶስ ካስተማረው ስርዓት ውጪ የባንክ አካውንትን አበዛልሃለሁ፣ ጤናን እሰጥሃለሁ፣ ሀብት እሰጥሃለሁ፣ አጋባሃለሁ፣ ከሌን አግባ፣ ከሌትን ሚስትህን ፍታት፣ ከሌ ድግምት አድርጎብህ ነው እንደዚህ ነው እየተባለም የሚጨፈርበት የሚዘለል የሚባልበት ቦታ ተፈጥሯል። እንግዲህ እነዚህ ነገሮች የመጡት ዝም ብሎ አይደለም።
ለምንድን ነው የምናምነው? ማንን ነው የምናምነው? በትክክል በፈጣሪ መንገድ እየተመላለስን ነው ወይ ብለን የምንጠይቅ ሰዎች መሆን ስላቃተንና ስለተውን ነው። በተባልነው በተቀደደው መንገድ ላይ ዝም ብለን ስለምንፈስ ነው። አንዱ መጥቶ ሲሰብከን ዝም ብለን ወደዛ እምነት ለመሄድ ብዙዎቻችን ደፋሮች ነን፣ ወሳኞች ነን። የነበርንበትንም እምነት ስህተት ነው ለማለት ቅንጣት ጊዜ አይኖረንም። ፈጣኖች እንሆናለን። እዛም ስለገባን በጣም ደስተኞች እንሆናለን። በጣም ትክክለኛ መንገድ የገባን እንሆናለን። እያደረግን ያለነው ነገር ግን ትክክል ነው ወይ? በትክክል ፈጣሪስ ይህንን ነው ወይ የሚፈልገው? በትክክልስ እኔ ቤተ እምነት አሁን እየሄድኩ ያለሁት ይህንን ነው ወይ? የባንክ ገንዘቤ ላበዛ፣ ስለ ትዳሬ ጉዳይ፣ ስለ ጤናዬ ጉዳይ ላደርግ ነው ወይ? ስለዚህ ነው ወይ አምላክን የማመልከው? በትክክልስ የማይገባኝ ገንዘብ ቢመጣስ፣ አካውንቴ ውስጥ ያለው ገንዘብ ቢገባ ከማን ነው የሚመጣው? ቢመጣስ ትክክል ነው ወይ? ይገባኛል ወይ ብለን አስበን እናውቃለን ወይ? ትክክል ነው ወይ? የሰው ልጆች የተለያየ አካላቸው ጎሎ የተፈጠሩ ወይም ደግሞ በአደጋም እንደዚሁ የተጎዱ ሰዎችን እናያለን። ነገሮች ሁሉ የሚሆኑት አምላክ እንደሚያደርጋቸው የምናምን ከሆነ አምላክ የሚያደርጋቸው ነገሮች በምክንያትና ለበጎ እንደሆነ የምናምን ብንሆንና የአምላክን መልካምነት ብንረዳም እነዚህ ሰዎች ያ ችግር የደረሰባቸው ኃጢአተኞች ወይም ክፉ ስለሆኑ ወይም ስለሚገባቸው የደረሰባቸው ሰዎች አለመሆናቸውን እንረዳለን። ወይንም ደግሞ እኛም የዚህ ተጎጆች አንድ ጉዳት የደረሰብን ሰዎች ከሆንን ኃጢአተኞች ስለሆንን ፈጣሪ ስለማይወደን ፈጣሪ ሊጎዳን ፈልጎ ያን ነገር እንዳላደረገብን መረዳት ይገባናል። ሙሉ አካልም ሆነን ከሆነ እኛ ጻድቆች ስለሆንን መልካሞች ስለሆንን ስለሚገባን እንደዛ ሁሉ ነገር ተሟልቶም የተሰጠን ሰዎች አለመሆናችንን ማስተዋል ይገባናል። አምላክ ይህንን ጥበብ የሰራበት የራሱን ምክንያት አለው። እነዛ የተቸገሩ ሰዎች በጎደለው አንዱ አካላቸው ምክንያት እኛ ማድረግ እየቻልነው እነሱ የማይችሉት ነገር መኖሩን አስተውለን ያንን ነገር ባንረዳቸው ለማን ምን መልካም ማድረግ እንችላለን? ሁሉም ሰው ሙሉ ጤናማ ቢሆን ሁሉም ሰው ሁሉ ነገሩ የተስተካከለ ቢሆን ማን ለማን ሊረዳ ማንን ሊያገዝ ይችላል? ይህንን መተጋገዝ እስካልፈጸምክ መልካምነት በምንድን ነው ሊገለጽ የሚችለው? ነገር ግን እግዚአብሔር የሚያደርጋቸው ነገሮች ሁሉ ለበጎ ናቸው፣ ምክንያት አላቸው። ስለዚህ እነዛ የተቸገሩ ሰዎችን እኛ ስንረዳ ለእኛ መልካምነት በውስጣችን ላይ ስናደርግ ደስ የሚል የምናገኘው እርካታ አለ። ያን እርካታ እናገኝ ዘንድ እነዛ ሰዎች ያስፈልጉናል። ለነዛ ሰዎች እኛ ካለንላቸው ደግሞ እነሱ ምንም የሚጎልባቸው የሚቸገሩት ነገርም አይኖርም። ሊለምኑም አይገባም ነበረ። ብዙዎቹ መንገድ ላይ ወጥተው እየለመኑ እናገኛለን። የእነሱ መለመን መንስኤው የእኛ ክፋት ነው። የእኛ በእምነታችን ውስጥ በትክክል ያለመመላለስ ጉዳይ ነው። በትክክል አማኞች አለመሆናችን፣ በተግባር አማኝ አለመሆናችን ውጤት ነው ያንን ያመጣው እንጂ ከተጎዱ ሰዎችና ካልተጎዱ ሰዎች በቁጥር ብዛት የትኛው ይበልጣል? የምንበልጠው ጤነኛ ሙሉ አካል ያለን ሰዎች ነን። ሰርቶ መብላት የሚያስችል አቅም ያለን ሰዎች ነን። እኛ እነዚህን ሰዎች መቻል አንችልም? 5፣ 6፣ 10 ብንሆን አንድ ሰው ይደርሰናል? አይደርሰንም። ስለዚህ ያለንን ብናካፍ ከ10 1 ብንሰጥ እነዚህ ሰዎች ብናደርግላቸው እነዚህ ሰዎች ለልመናም አይወጡም ነበረ። ሲወጡ ግን የእነሱ እንደዛ መውጣት በትክክል በአምላክ መንገድ አለመመላለሳችን በትክክል ለምን እንደምናምን ማንን እንደምናምን ምን እንደምናምን ያለማወቃችን ውጤት ነው። እንዲሁ እከሌ እዛ ሃይማኖት ነው፣ እከሌ እዚህ ሃይማኖት ነው፣ እከሌ እዛኛው ሃይማኖት ነው እያለን ሰዎችን እናገላለን፣ በቡድን እንፈርጃለን፣ እንጠላለን። ከነሱ ጋር ለመተባበር ፈቃደኞች አይደሉም። እምነታቸው ብቻ ለመለያየትና ለብዙ ነገሮቻችን እንደ መመዘኛ ሚዛንም እናደርጋለን። ነገር ግን ይህንን ነገር ትክክል መሆንን አለመሆንን አሁንም የምናምነው ለምንድን ነው? ማንን የምናምነው? የምናምነው አምላክ ይፈልጋሉ ብለን ራሳችንን ጠይቀን ስለማናውቅ ነው እንጂ ልክ እኛ እምነታችንን ሳንፈትን ሳናመዛዘን የተሻለውን ሳንመርጥ ከወላጆቻችን ወይ ከአሳዳጊዎቻችን ወይ ከአካባቢያችን የወረሰው እምነት እንደሆነ ሁሉ እነዛም ሰዎች ያንን እምነት ሊይዙ የሚችሉት ወይም ደግሞ የያዙት በዚሁ መንገድ እንደሆነ ብናስብ፣ ምን እንደሚያስቡ ለምን እንደሚያምኑ ብናናገራቸውና ትዕግስት ኖሮን ብናዳምጣቸው እነሱም ልክ እንደኛ አንድ ፈጣሪን
የሚያምኑ ፈጣሪ ደግሞ በዚህ መንገድ ነው ይፈልጋል ያን አይፈልግም ተብሎ የተነገራቸውን ነገር እያደረጉ እንደሆነ እንረዳለን። እኛም እያደረገን ያለነው ያንን ነው። ስለዚህ ይህንን በማድረጋቸው አንድን ፈጣሪ በመሻታቸው ነገር ግን የተነገራቸው ነገር የተለየ ይሁን እንጂ እነሱም ያን ነገር የሚያደርጉት ትክክል ነው ተብሎ እንደተነገራቸው መሆኑን ብናስብ በሁለታችን መካከል ልዩነት ሊኖር አይችልም ነበር። ስለዚህ ዋናው ነገር ግን ይህንን ችግር ከተረዳን ሁላችንም አንድ ፈጣሪን የምንፈልግ ከሆነ አንድ ፈጣሪን የምንመኝ ከሆነ አንድ ፈጣሪ የሚለንን መንገድ ለመከተልና እሱ የሚለንን ለማድረግ የሚከለክለንን ላለማድረግ የፈቀድን የተዘጋጀን ፍጹም ጽናት ያለን ሰዎችና ፍጹም አምላክን የምንፈራ የምናከብርና የምንወድ ሰዎች ብንሆን ለምን ተለያየን የሚለውን ጥያቄ መመለስ ላይ ነበር መስራት የሚገባን። ስለዚህ ያንን ስንጠይቅ እና ያን ጥያቄ ለመመለስ ስንፈልግ እንዳልኩት ሁሉም አማኝ ሁሉም ቤተ እምነት ውስጥ ሁሉም የሚያደርገው ነገር ለአንድ አምላክ የሚፈልገውን ነገር እያደረገና የማይፈልገው ነገር እያላደረገ መሆኑን እንደሚነግረን ካስተዋልን ታዲያ ለምን ተለያየን ብለን እያንዳንዳችን የእምነታችንን ባክግራውንድ ወደ ኋላ መለስ ብለን ብናይ ምላሻችንን እናገኛለን። ብዙዎቻችን የምንከተለው እምነት ሲጀመር በኃይል በጦርነት የተወሰኑ ግሩፖች የተወሰኑ ቡድኖች እንዲህ ሲሆን እንዲህ ነው ብለው ያስጀመሩት በሂደት ደግሞ በማመጽ በአንዱ ካንዱ በመውጣት እንዲህ ሲሆን እንዲህ ነው እንዲህ ማድረግ ይችላል ብሎ እየወሰኑ መውጣት። ለምሳሌ ከካቶሊኮስ ማርቲን ሉተር እንደወጣው ማለት ነው። የሱ መውጣት ተከትሎ ደግሞ እንዲህ ማድረግ ከተቻለ እንዲህ ማድረግ ይችላል እያሉ ደግሞ ያፈነገጡ ሰዎች እየወጡ የየራሳቸውን እምነት የየራሳቸውን ትርጉም የየራሳቸውን ስርዓት እየሰሩ የመጡ የተመሰረቱ እምነቶች መሆናቸውን እንደገና እነዚህ እምነቶች በሰዎች አመለካከት በሰዎች ትርጉም ንግግራቸው ለአምላክ ወይም ደግሞ እግዚአብሔር ያለው ትክክለኛው መንገድ ይሄ ነው ተገለጸልኝ አየሁት ነገረኝ ሾመኝ እያሉ ይበሉን እንጂ ሁሉም በእውነት ከአንድ አምላክ ከአንድ ፈጣሪ የተሾሙ ቢሆን ኖሮ የተለያዩ ሕግና ስርዓት ሊኖራቸው እንደማይገባ ብናስተውል የሚሉን ነገርና ተግባራቸው አንድ አይነት አለመሆኑን እንዲሁም ማመን በአምላክና በሰው ልጅ መካከል የሚደረግ ውል እንጂ አንድ አማኝና አንድ አሳማኝ ሊኖረው አይገባም። መልእክቱ ሊደርሰን ይችላል። ቀድሞ ያወቁ ሰዎች ላላወቁት ማሳወቅ ይችላሉ። ልክ ወላጆቻችን እምነታቸውን እንድንከተላቸው ሲያደርጉን ያስከፈሉን ነገር የለም። ወይም ደግሞ የእነሱን እምነት ስለተከተልን እነሱ ቀድሞ ስለነገሩ ለእነሱ የምንፈጽመው ስለ እምነት ክፍያ የለንም። አንከፍልም፣ አይከፈልም አይደለም። ልክ እንደዛ ሁሉ ሌላም ሰው ከኛ ባይወለድም ከኛ አካባቢ ባይሆንም ሰው በመሆኑ ብቻ መጥቶ አንድን እምነት ስላወቀ ስለነገረን ለሱ የምንከፍለው ክፍያ እሱም ደግሞ ያን እምነት ስለተነገረ ሊቀበል የሚገባው ገንዘብ ሊኖረው አይገባም። ነቢዩ መሐመድም ክርስቶስም ሙሴም በሐዋርያም ሌሎችም ይህንን አላደረጉም። ስለ እምነት ያስከፈሉት ክፍያ የለም። መልእክታቸውን በነፃ ነው እንደውም እየተሰቃዩ እየተንገላቱ ነው ሲያስተምሩ የነበሩት እንጂ ገንዘብ ተቀብለው ኑሯቸውን አንደላቀው ሲነግዱ አልነበረም። ያም እንዲሆን አላስተማሩም፣ አልነገሩንም። ይህም ነገር መንፈሳዊ ነገር አይደለም። ነገር ግን ዛሬ በእምነት ስም ወንጌል ተይዞ ቁርአን ተይዞ እየተነገደ ገንዘብ መሰብሰቢያ ሲሆንና ለእያንዳንዱ ነገር ገንዘብ አምጡ ብቻ ገንዘብ የሆነበት እንዲሁም አንዳንድ ቦታ ላይ ዛሬ ቤተ እምነቶችን መለየት የሚቻልበት ደረጃ ደርሷል። ገንዘብ የሚያበዙ ቤተ እምነቶች አሉ። ገንዘብ የሚፈልጉ ሰዎች ወደዛ ቤተ እምነት ይሄዳሉ። በህመም የሚሰቃዩ ሰዎች ደግሞ ይፈውሳሉ የተባሉ በመፈወስ የሚታወቁ ጸበሎችን፣ ቤተ እምነቶችን፣ ቸርቾች ወይም ቤተክርስቲያኖች አንዱ ከአንዱ ይበልጥ ይመስል አሉና አገር አቋርጠው ወንዝ ተሻግረው እዚህ ቦታ ይፈውሳል፣ እዚህ ቦታ እንዲህ ያደርጋል፣ እንዲህ ቦታ ልጅ ይሰጣል፣ እዚህ ቦታ ጤና ይሰጣል፣ እዚህ ቦታ ገንዘብ ይሰጣል፣ እዚህ ቦታ እንደዚህ ያደርጋል እየተባሉ የተለዩና በዚህ በልዩ አቅምና ችሎታቸው የሚታወቁ ቤተ እምነቶችም እንዳሉ እየተመለከትን ነው። ነገር ግን ነው ወይ
አንዱ ቤተ እምነት ከአንዱ ቤተ እምነት ይበልጣሉ ወይ? ይለያሉ ወይ? ልዩ የሚሰጠው አቅም አለ ወይ? ቤተ እምነት ምንድን ነው? ቤተ እምነት ለምንድን ነው የተሰራው? ምንድን ነው ዓላማው? መሰረቱ ምንድን ነው? አንዱ ከአንዱ ያንሳል፣ ይበልጣል? የህንፃው መግዘፍና ማነስ፣ የቦታው መረቅና ገደልና ጋራ ላይ መኖር የሚያመጣው ነገር አለ ወይ? ልዩነት አለ ወይ? አንዱ ጸበል ከሌላው ጸበል፣ አንዱ ጸሎት ከሌላው ጸሎት፣ አንዱ ቅዳሴ ከሌላው ቅዳሴ፣ አንዱ ቤተክርስቲያን ከአንደኛው ቤተክርስቲያን ይለያል ወይ? እንደዚህ ሳርጉ የተለየ አቅምና ችሎታ የሰጣቸው ነገር ይህ ነገር ሰውኛ አይደለም ወይ? ስለዚህ አምላክ ይህንን ያደርጋሉ ብለን ቆም ብለን ብናስብ እምነቶች እየተከተልናቸው ያሉ አንድ ክርስትና መኖር ሲገባው በ10 ሺዎች ክርስትናዎች መፈጠር ከቻሉ ነቢዩ መሐመድ አንድ ሆነው አንድ እስልምናን መስርተው ሲሄዱ እስልምና 5-10 ከሆነ ሌሎችም እንዲሁ ከተከፋፈሉ ችግር አለ ማለት ነው። የሰዎች ትርጓሜ እዚህ ውስጥ ገብቷል ማለት ነው። ስለዚህ የሰዎች ትርጓሜ ከገባበት ደግሞ ሰዎች ፍጹም አይደሉምና ሰዎች የሚሰሩት ነገር ሚዛናዊ አይደለምና ወገኝተኛ ነውና አድሏዊ ስለሆነ ውጤቱም እንዲሁ ግጭት፣ ጦርነት፣ ክርክር፣ መሳደድን ያስከትላል። እንደ አምላክ ፍጹም አይደለም። እንደ አምላክ ስራ ውጤቱ መልካም አይደለም። የሰው ስራ ፍጹም ባለመሆኑ ውጤቱን ደግሞ አሁን በተግባር እያየነው ነው። ለምሳሌ በእምነት የማይመስሉንም ሁላችንም እናገላለን። በእምነት ለማይመስሉን ሰዎች ለመተባበርና መልካም ነገር ለማድረግ ብዙዎቻችን ዳተኞች ነን። የእኛን እምነት ተከታይ የሆነ ሰው ደግሞ የእኛን እምነት ስለሚከተል ብቻ ወገንተኞች እንሆናለን። ፍቅራችንን ፈከክ አድርገን ለመስጠት ፈቃደኞች እንመስላለን፣ እንወግናለን፣ እናዳላለን። ይህ ግን ማዳላትም ወገን እነዚህ ነገሮች ሁሉ በአምላክ የሚወደዱ ነገሮች ሰውኛ ስለሆኑ ነው ይህን እያደረግን ያለ ነው። ስለዚህ በትክክል ሁላችንም አምላክ አለ ብለን የምናስብ ከሆነ አምላክ ካለ አምላክ የሚፈልገው መልካም ነገር ከሆነ የእሱን መንገድ መከተል የሚያመጣውን ፍሬው መልካም ከሆነ እና አሁን እኛ ደግሞ አምላክን እንከተላለን ብለን ትክክለኞች ነን ብለን ነገር ግን የሥራ ፍሬዎቻችን የሐሳቦቻችን ውጤቶች ክፉ ከሆኑ ቆም ብለን ልንጠይቅ ይገባል እላለሁ። ስለዚህ ሁላችንም ቆም ብለን እነዚህ ነገሮች እያነሳን እስኪ ልንጠይቅ። በእውነት አምላክ አለ? የምናምነው እሱን ነው? የእሱን የምናምን ከሆነ በትክክል እያደረገን ያለነው እሱ ያለንን ነው? እሱ ያለንን ነገርስ እያደረግን መጥፎ ነገር ሊከሰት ይችላል? መጥፎ ነገር ልናስብስ ልናደርግስ እንችላለን? ሰዎችን ልንበድል፣ ልናገል፣ ልንወግን፣ ልናዳላ እንችላለን? በእምነትስ ጉዳይ ሰው ልጅን ልንጠላው፣ ልንለየው፣ ልናገል ይገባልን ብለን ልናስብ ይገባል ብዬ አስባለሁ። ስለዚህ በዚህ ሂደት ብዙ ነገሮችን አሁን በተከታታይ እላለሁኝ። እድሜና ጤናውን ፈጣሪ ይስጠን። እስካሁን ስለተከታተሉኝ ከልብ አመሰግናለሁኝ። ቸር ያገናኘን። ይህችን ቀን እዚህንና ይህንን መሰል የጋራ ሕጸጾቻችንን እየተመለከተን በጋራ የምንተራረምበት መልእክት በየጊዜው ይደርሰው ዘንድ የምስራች ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረግዎን አይዘንጉ። የምስራች ሚዲያ ለየትኛውም ዘርም ሆነ ሃይማኖት ያልወገነና ለሁሉም የሚሆኑ የጋራ ሕጸጾችን የምንነጋገርበት ምርጥ ሚዲያ ነው። ይከታተሉት፣ በብዙ ያተርፉበታል። ላይክ፣ ሼርና ሰብስክራይብ ስላደረጉ ከልብ አመሰግናለሁ።